ሄሎ ጋይስ፣ ዛሬ የማሳያችሁ ብሌንደር ነው። ዛሬ የማሳያችሁ የቦክስ ፓንች ሜታል አይደል? ቤት ቦክስ ሰንዝሮ ከመታው በኋላ የሚያሳየው አክሽን የሆነ ነገር ነው የማሳያችሁ። እሺ ተከታተሉኝ። መጀመሪያ ይሄን ዲሌት እንላለን፣ ሰሌክት እናደርግና ከዛ ፋይሉን እኔ ይሄን ፋይል እንትን የሚለው ማክሲሞ ሚል እንትን ላይ ነው ያመጣሁት። ስለዚህ ኤፍቤክስ ሚል አለ፣ እሱ ላይ ገባና የተወሰኑ ዳውንሎድ ያደረኳቸው አለ። ቦክሲንግ አለ፣ ጎልኪፐር አለ፣ ፋስትራን አለ፣ የተለያዩ ነገሮች አሉ። ግን ዛሬ ላሳያችሁ የፈለኩት ቦክሲንግ ነው። ስለዚህ ይሄው ቦክሲንግ የሚያደርግ ካራክተር ዳውንሎድ አድርጌያለሁ ማለት ነው። ስለዚህ ቦክስ የሚያደርገው ካራክተር ፍሬም አለው ማለት ነው። ወደ 54 አካባቢ አለው ማለት ነው። ኢንድ ፍሬሙ አይመስለኝም። 53 ነው። ቀጥሎ ማስቀመጫ ኪዩብ እናደርጋለን። አረግልን እናጠፋዋለን ማለት ነው። ኤክስ እሺ፣ ካራክተሩ መጨረሻ ላይ ሄዶ እጁ የሚሰነዝርበት የት አካባቢ ላይ የሚለውን እንላለን። እዚህ ጋር ነው የመጨረሻው ማለት ነው። ኤስ ዜድ ከዛ ቀጥሎ ሞንኪ እናስቀምጣለን ማለት ነው። ፓንች የምትደረገው ሞንኪ ነች ማለት ነው። የምትመጣው ሞንኪ ነች ማለት ነው። ሮቴት ዜድ 90 እስን እንጫንና ትንሽ እንቀንሳታለን ማለት ነው። እሺ ፈረስት እናደርጋለን። አድንገባና ሪንግድ ቦዲ ላይ ከዛ አታክ እናደርጋለን ማለት ነው። እዚህ ጋር እንሄዳለን፣ ያሳየናል። እዚህ ጋር በዚህም ገብተን ማድረግ እንችላለን። እኛውም ፓሲቭ ቦዲ ፓሲቭ፣ ምክንያቱም እንዳይወድቅ ማለት ነው። ያው እኛውን ወደ አክቲቭ ካረግ ነው ሁሎችም ተያይዘው ይወድቃሉ ማለት ነው። ስለዚህ ፓሲቭ ካረግ ነው ግን ይሄ ኪዩባችን አይወድቅም ወደታች ማለት ነው። ቦዲ እንገባለን፣ ፓሲቭ እንገባለን። ኮመርስ የሚለውን ማሽ እናደርገዋለን። እዚህ ጋር የምናደርገው ዲፎርም እናደርጋለን ማለት ነው። ይሄ ለመሞከር ያክል ሞክረዋል። ያው ሳካልን ማለት ነው። ያው ስቴፑን በመያዝ በተደጋጋሚ በመሞከር ኤክሰርሳይዝ ባይ ዘ ወይ ብሌንደር ብዙ ጊዜ ኤክሰርሳይዝ ይጠይቃል። ሁሌ ዴይሊ ኤክሰርሳይዝ ማድረግ ነው።
ስለዚህ ላይክ፣ ሼር፣ ኮሜንት በማድረግ እንድትተባበሩኝ ጠይቃችኋለሁ ማለት ነው። ያው በሌላ ቪዲዮ እስክንገናኝ መልካም ጊዜ